ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ የዛሬ ርዕሳችን የሚመርቀን ስራ ቅዱስ ፍቅር ነው። በአንጻራዊ የሚረግመን ወሬ እርኩስ ቁጥር ነው። አሁን የፍቅር አንጻራዊ ቁጥር ነው። ስለዚህ ሰው የሚረግመው ወሬ ቁጥር እርኩስ ነው። ሰው የሚመርቀው ስራ ፍቅር ቅዱስ ነው። አሁን ይህን መሰረት አድርገን እስኪ ይሄንን እናስተንትን ዛሬ እና አሁን በአጠቃላይ ማየት ያለብን እንግዲህ የሚመርቀን እና የሚረግመን፣ የሚመርቀን ስራ፣ የሚረግመን ወሬ። የሚመርቀን ስራ ፍቅር ቅዱስ፣ የሚረግመን ወሬ ቁጥር እርኩስ። አሁን ስለ እነዚህ አንጻራዊ ነው ዛሬ መነጋገር ያስፈልጋል ብዬ ያቀረብኩት። አሁን ሰው እድል ፈንታ ፍቅር፣ ተስፋ ቃል ማንነት፣ ተሰጦ ጊዜ ነፃ ፈቃድ፣ ተመስጦ ሰው የተቀባ ህይወት ሰውነት፣ ምኞት ቦታ መልክ፣ መክሊት ቋንቋ ስም፣ እጣ ፈንታ ቁጥር፣ ስበት ግፊት ውቅር አሉት። አሁን ይህ የከፍታ ዩቱብ ቻናል ሰው ላይ ለመስራት የተቋቋመ ወይም የተከፈተ ነው ማለት ነው። ስለዚህ የሰው ልጅ ምን አለው? እድል አለው፣ ተስፋ አለው፣ ተሰጦ አለው፣ ተመስጦ አለው፣ ምኞት አለው፣ መክሊት አለው፣ እጣ አለው፣ ስበት አለው ማለት ነው። ስበቱ ደመነፍሳዊ ነው። እጣው አውሬያዊ ነው። መክሊቱ ቁሳዊ ነው። ምኞቱ ስጋዊ ነው። ተመስጦው ሰብአዊ ነው። ተሰጦው ነፍሳዊ ነው። ተስፋው መንፈሳዊ ነው እና እድሉ አምላካዊ ነው። ስለዚህ ሰው ማለት አምላካዊ ፍቅር፣ መንፈሳዊ ማንነት፣ ነፍሳዊ ነፃ ፈቃድ፣ ሰብአዊ የተቀባ ህይወት ሰውነት፣ ስጋዊ መልከ ጸዴቅ፣ ቁሳዊ ስም፣ አውሬያዊ ቁጥርና ደመነፍሳዊ ውቅር አሉት ማለት ነው። ስለዚህ ሰው በሰማይ አምላክ እግዚአብሔር ፍቅር አለው ማለት ነው እና በምድር ደመነፍስ ዘር ውቅር አለው ማለት ነው። ስለዚህ የሰማይ እግዚአብሔር ለምድር ዘር፣ የሰማይ ሥላሴ ለምድር ጎሳ፣ የሰማይ ኢየሱስ ለምድር ጎጥ፣ የሰማይ ዳዊት ቶ ለምድር አሕዛብ፣ የሰማይ ሙሴ ለምድር ነገድ፣ የሰማይ ፈርዖን ለምድር መንጋ እና የሰማይ ሴጣን ለምድር አውሬ። አሁን ይህን ነው ማስተንተን ያለብን። ለምሳሌ የዘር ውቅር ያለ እግዚአብሔር ፍቅር የለም። የጎሳ ቅርስ ያለ ሥላሴ
ቃል ማንነት የለም። የጎጥ ገንዘብ ያለ ኢየሱስ ጊዜ ነፃ ፈቃድ የለም። የአሕዛብ ወረት ያለ ዳዊት የተቀባ ሕይወት ሰውነት የለም። ሰውነት የለም። የነገድ ንብረት ያለ ሙሴ ቦታ መልከ ጸዴቅ የለም። የመንጋ 12 ሰዓት ቀን ያለ ፈርዖን ቋንቋ ስም የለም እና የአውሬ 12 ሰዓት ሌሊት ያለ ሴጣን 666 ቁጥር የለም ማለት ነው። አሁን ይሄ እዚህ በዩኒቨርስ ዓለም አህጉር ሀገር በፊዚካል በቦዲ በማይንድ ባለን መዋቅር ሲስተም ባለን ትምህርት ደግሞ መዋቅር ባለን ትምህርት ካሪኩለም ባለን ፖለቲካ ፍልስፍናና ባለን ሃይማኖት እውቀት ይሄን አሁን የምናገረውን አናውቀውም። ምክንያቱም ከፊዚካል ቦዲ ማይንድ እና ከሀገር ከአህጉር ከዓለም ዩኒቨርስ በላይ ነው ይሄ ያለው ከሰማይ እስከ መሬት ከመሬት እስከ ሰማይ። ይሄ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው። ሰማያዊ ምስጢረ ሥላሴ ነው። ይሄን የግዕዝ ሰምና ወርቅ ባህረ ሐሳብ ጥበብን ደግሞ ለሀገር በቀል አልቦ ስነ አእምሮ ልማት ሕግ እውቀት አስተንታኝ እኔ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ እባላለሁ። የኢትዮጵያዊ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ነኝ። አሁን በአምላካዊነት ፍቅር 7 ራሶች አሉን። አለትማ ዋና ዋና 7 ራሶች አሉን። በደመነፍሳዊነቱ ውቅር ደግሞ አሸዋማ 7 መሰረቶች አሉን። አሁን እዚህ ስላለው ሳይሆን እዚህ ስለሌለው ስለማይታየው ስለማታውቁት ስላልደረሳችሁበት ወይም የነ ማርክስ ኤንግልስ ሌኒን ርዕዮተ ዓለም ወይም ፖለቲካል ሳይንስ የቁጥር የቋንቋና የቀለም ትምህርት ያልደረሰበትን ወይም ሳይንሳችሁ የምትሉት ሳይንሳችሁ ያልደረሰበት ትምህርታችሁ ያልደረሰበት ፍልስፍናችሁ ያልደረሰበትን ነው አውርጄ እየተናገርኩ ያለሁት። ይሄን ከየት አመጣህ ካላችሁን ከ7 ሰማይ ቃል ኪዳን ለ7 ምድር ጊዜ ዘመን በ7 ተክለ ቁመና ሰው የተቀባ ሕይወት ወደ 7 ቁስ አካል ቦታ ስፍራና እስከ 5 መሬት ቋንቋ ጣዖት ከዚህ ዩኒቨርስ በላይ የሆነ ከ7 ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 ፐ መሬት አባይ ሰንደቅ ዓላማ ሚስጥረ ሥላሴ የሚስጥረ ሰብ ትርጉም መፍቻ ቁልፍ ቶ ኢትዮጵያ አላት። ኢትዮጵያ በእግዚአብሔር መልክና ምሳሌ ለተፈጠረ አዳም የተቀባ ሕይወት ሰው ማንነት እንጂ እዚህ ኢትዮጵያ በካርታ የሳላችኋት በዚህ ዩኒቨርስ ዓለም አይደለችም። ነገር ግን እኛ እድለኛ ሆነን በካርታው ስዕልም ተስላ በብጣሽም የስሟን ስያሜ አግኝተናል። ነገር ግን ዓለምን የጨለማ እውቀት ዓለም ኢትዮጵያ የግዕዝ ሰምና ወርቅ ጥበቧ ብርሃን ተስፋ ብርሃን ለዓለም ጨለማ እውቀት የምታበራ ናት። አሁን ይሄንን ደግሞ እየተገበርኩኝ ነው ያለሁት ማለት ነው እኔ። ስለዚህ አሁን ለምሳሌ እዚህ በወሬ እንኳን በቅጡ ወይም በትክክል እንኳን በማውራት በወሬ እንኳን ደረጃ አናቀውም። ይኸውም የአምላካዊ ሕሊናችንን የመንፈሳዊ ልቦናችንን የነፍሳዊ ምግባራችንን የሰብአዊ አንጎላችንን የስጋዊ አልቦ አእምሯችንን የቁሳዊ አንደበታችንን የአውሬያዊ ስሜታችንን እና የደመነፍሳዊ ጭንቅላት ናላ
ምናብ፣ አውታር፣ ቅል፣ አናትና ህዋሳችንን እዚህ ተቋርጠን ነው የመጣ ነው። እዚህ ጋር የፊዚካል ቦዲ ማይንዳችን ነው እና ይሄ የፊዚካል ቦዲ ማይንዳችን ሴሎቹን ከህዋስ ጋር እስከ ጭንቅላት ካገናኘን ከህዋስ ጭንቅላታችን ደግሞ ከስሜት እስከ ንቃተ ህሊና ይገናኛል ማለት ነው። አሁን ይህንን ሰው ላይ ለመስራት ነው ማለት ነው ይሄ የከፍታ ዩቱብ ቻናል የተቋቋመው። ስለዚህ ይሄን የከፍታ ዩቱብ ቻናልን ሰብስክራይብ በማድረግ ሰብስክራይብ፣ ላይክ፣ ሼር በማድረግ እባካችሁን ተደራሽነቱ ዓለም አቀፋዊ እንዲሆን ሰብስክራይብ ማድረጋችሁን ለብዙ ሰው ቢዳረስ የተቋረጠውን የአንድ አባት አዳም ቤተሰብ የተቀባይ ሕይወት ሰው ተዋህዶ ግብረ ገቡን የተቋረጠውን ማስቀጠል እንችላለን። ጥንት አበው እግዚአብሔርን የሚፈሩ ሥላሴን የሚያፈቅሩ ኢየሱስን የሚያምኑ ዳዊትን የሚወዱ ሙሴን የሚያከብሩ ፈርዖንን አሸንፈው የሚመሩ ሴጣንን ደፍረው የሚገዙ እና ዘርን፣ ጎሳን፣ ጎጥን፣ አሕዛብን፣ ነገድን፣ መንጋን እና አውሬን ቀንና ሌሊት 24 ሰዓት ሴራ ቀለበቱን በምክንያታዊነት አግባብ በቁጠባ ለተተኪ ለኛ ለልጆችና ለልጅ ልጆቻቸው ታሳቢ አድርገው በቁጠባ የሚገለገሉ ነበሩ። አሁን ሳይማሩ ያስተማሩን የምንለው ይሄ ተረት ተረት መቆም አለበት። የተማረ ምን አመጣ? ያልተማሩቱ ግን አሁን የነገርኳችሁን ነበሩ። እኔ ብስ ተባብለው በምሳሌ ይኖሩ ነበረ። በሰላም ይገዙ ነበረ። በዘመናዊ ይመሩ ነበረ። በተዋህዶ ይጠባበቁ ነበረ። በሕግ ይከባበሩ ነበረ። በተልእኮ ደግሞ ይገነባቡ ነበረ። ስለዚህ በፍትህ እና ባርነትን ይገለገሉ ነበረ። አሁን ስለተማርን ይሄን አናውቀውም። በባህሪም አናውቀውም፣ በስነ ምግባርም አናውቀውም፣ በዝክርም አናውቀውም፣ በግብርም አናውቀውም። አይደለም በንግግርም እንኳን አናውቀውም። አይደለም በተግባር ሆነን በንግግር እንኳን መስለን አናውቀውም። ይሄን በብልጣብልጥ መሰሪዎች ወይም ሴረኞች በሴረኞች ሴራ ህገ መንግስት ህግ አውጪ ብለው ህግ አስተርጓሚ ብለው ህግ አስፈጻሚ ብለው በኒኩለር ጦር መሳሪያ ጡንቻና በዶላር ብር ኃይል አሁን ሰው ለዶላር ብር የተሸጠ አደረጉን እና የኒኩለር ጦር መሳሪያ ጡንቻን የምንፈራ እንጂ እግዚአብሔርን የምንፈራ አለን ወይ? ሳንዋሽ እስኪ። ስለዚህ የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት እግዚአብሔር የት ነው? እግዚአብሔር ስራ ነው። እግዚአብሔር ዘላለም ነው። እግዚአብሔር ፍቅር ነው። እግዚአብሔር ቅጽበት ነው። እግዚአብሔር አሁን ነው። ስለዚህ ከእግዚአብሔር ጋር አሁን በስራ እንኖራለን። እሱ ነው የሚመርቀን ማለት ነው። በመግቢያ እንደነገርኩት እንደገና ደግሞ ከሴጣን ጋር ከሆንን ከወሬ ጋር ከእርግማን ጋር በወሬ ባለፈው ታሪክ ተረት ትርክት አለን ማለት ነው። ስለዚህ ባለፈ ታሪክ ከሴጣን ጋር በወሬ ካለን ወሬ የሴጣን ወሬ ያጠፋናል። እርግማን እሱ ነው። የሴጣን ወሬ ይረግመናል፣ የእግዚአብሔር ስራ ይመርቀናል። ስለዚህ የእግዚአብሔር ስራ አሁን ነው። አሁን ከሰራን ስራ ይመርቀናል። የሴጣን ወሬ ያለፈ ነው። ያለፈ ወሬ ካወራን ሴጣን ርኩስ ይረግመናል። ስለዚህ ወሬ የሚረግመን ስራ የሚመርቀን ስራ ቅዱስ እግዚአብሔር፣ ወሬ እርኩስ ሴጣን ናቸው። ለዛሬ በዚህ እንግታ እንገናኛለን። አመሰግናለሁ።